ተቋም እየተዘጋጀን ነው በቃ እንከሳቸዋለን ብለን ማለት ነው ለምንድነው ለምሳሌ ኢትዮጵያ መንግስት የካምፓላ ስምምነት የተባለው በአፍሪካ የጸደቀው በአዋጅ ቁጥር 1187 በ2012 ዓመተ ምህረት አጥብቆታል ስለ አይዲፒ ነው ተፈናቃዮች በተመለከተ ማለት ነው በዚህ ስምምነት ለምሳሌ በአንቀጽ 11 አካባቢ ተፈናቃዮች ሀገር ውስጥ ተፈናቃዮች በተቻለ መጠን ደህንነታቸውን ተጠብቆ ወደ ቀያቸው እንዲመለሱ የማድረግ ግዴታ ገብቷል መንግስታት ማለት ነው ሀገራት እና ይሄን ግዴታ ያለ መንግስት ትኩረት ሰጥቶ መመለስ የሚችላቸው ሰዎችን መመለስ ሲገባው በቸልተኝነት ያያለፈው ነው ያው የሰዎችን መብት በህገ መንግስቱም ያው በግልጽ የተቀመጠ በአንቀጽ 32 የተቀመጠው ምንድነው ማንኛውም የኢትዮጵያ ዜጋ በማንኛውም ቦታ ተዘዋውሮ የመኖር በማንኛውም የኢትዮጵያ ግዛት ህይወቱን የመምራት መብት እንዳለው ነው የሚያመለክተው ማለት ነው ስለዚህ እነዚህ ግዴታዎች መንግስት ገብቶ ያለ የሚችለውን ነገር ትኩረት ሰጥቶ እነዚህ ሰዎች ወደ ቀያቸው ይሄ ፖለቲካ አይደለም በጣም ከፍተኛ ችግር የሆነብን የተፈናቃዮችን ጉዳይ በፖለቲካ አይን ክልልም ያሉ መንግስታት የፌደራል መንግስቱም በዚህ አይን ያዩ ዜጎች በጣም ለከፍተኛ ስቃይ ሶማሊ ክልል ከ1 ሚሊዮን ህዝብ በላይ ማለት ነው አፋርም አለ 100 ምናምን እሺ ከአፋር የህዝብ ቁጥር አንፃር ብዙ ነው ባይዘው በትግራይም ወደ 1 ሚሊዮን የሚጠጋለ ወደ 17% የትግራይ ህዝብ በአይዲፒ እየኖረ ነው ማለት ነው እንዲሁም በኦሮሚያም 1 ሚሊዮን የሚሆን ማለት ነው ይሄ ማለት በጣም ከነልጆቻቸው ከነቤተሰባቸው እነዚህ ሰዎች በስቃይ መሆን በጣም ከፍተኛ የሆነ በተለይ እንደ ሰብአዊ መብት ተሟጋች ተቋም ከፍተኛ የሆነ የሰብአዊ መብት ጥሰት ነው መንግስትን መመለስ የሚችላቸው ሰዎች በተለይ መመለስ አለባቸው ተብሎ ስለዚህ ይሄን ካላረገ ደግሞ ወደ ትኩረት ለማምጣት ስንል መንግስትን ጭምር እነዚህ የአማራ ክልል መንግስት የፌደራል መንግስት የትግራይ ክልል ጊዜያዊ አስተዳደር እነዚህ ሰዎች ግዴታቸው መወጣት አለባቸው ብለን ቅድም በተጠቀስኩት የዓለም አቀፍ ስምምነት የካምፓላው ስምምነትና በህገ መንግስት መሰረት በማድረግ እነዚህ ሰዎች ወደ ቀያቸው መልሱ ተሰርተው ይኖሩ እያልን ነውና አሁን መነሻ የሆነ ያለ የኢትዮጵያ ምናምን ሌላ ከመውቀሳችን በፊት የኢትዮጵያ መንግስት ማድረግ ያለበትን ነገር ማድረግ አለበት ይሄን ጉዳይ ወደ መጨረሻ መፍትሄው ላይ ማንሳታችን አይቀርም ነበር በዚህ ውይይት ላይ በሰሜን ወሎ ዞን የሚገኙ ተፈናቃዮች ዞታ ምን እንደሚመስል እንዲነግሩን የጋበዝናቸው የዞኑ የአደጋ ስጋትና የምግብ ዋስትና ጽፈት ቤት ኃላፊ አቶ አለሙ ይመር በውይይቱ መግቢያ ላይ ከተሳተፉ በኋላ ስልካቸው በመቋረጡ እስካሁን መልሰን ልናገኛቸው አልቻልንም እንግዲህ ሙከራችንን እንቀጥላለን የዩኤስኤድ እርዳታ የቆመው ከወራት በፊት ነው ከዛ በኋላ ነው ይበልጥ ምሬቱ የመጣው እንዴት ነው ምን ልዩነት አይተሃል ሚሊየን ከዛ በፊትም ቢሆን ተመሳሳይ ቅሬታዎች ነበሩ በርካታ ቁጥር ያለው ተፈናቃይ ያለ እርዳታ የሚደርሰው ግን በጣም ለተወሰነ ነው በቤተሰብ ደረጃ የህፃናት የያዙ በርካታ የቤተሰብ አባላት የያዙ ሰዎች ለአንድ ሰው የሚገባውን አይነት እርዳታ እየደረሰ እንዳልሆነ በተደጋጋሚ ቅሬታዎች ይቀርቡ ነበረ ከዛ በኋላ ያለው ሁኔታ ግን በተለይ ከቅርብ ጊዜ ወዲህ ከዚህ ከመቋረጥ ከለውጦቹ በኋላ ባለው ሁኔታ ግን ያው የምግብ እርዳታው በተጨባጭ በቁጥርም ቀንሷል የተለመደው የሚታወቀው በተለያዩ አካባቢዎችም ሲሰራበት የነበረው 15 ኪሎ ምግብ እህል ይሰጣቸዋል ሌሎች ተጨማሪ ድጋፎችም ይደረጋሉ ዘይት የመሳሰሉ ለምግብነት የሚውሉ ነገሮች ይጨመሩ ነበር ከዛ በኋላ ባለው ሁኔታ ግን ያው በአንዳንድ አካባቢዎች ከ15 ወደ 12 በሌሎች ደግሞ እስከ 9 ኪሎ የደረሰበት አጋጣሚ አለ ስንዴ ነበረ የሚደረገው ድጋፍ ወደ ጥራጥሬዎች የሚቀየርበት አጋጣሚም ይስተዋላል የቤተሰብ ቁጥር መቀነስ በተለያዩ ምክንያቶች እርዳታ ሳያገኙ የሚቀሩ መጠሪያዎች አሉ አንዳንድ ካምፖች ለወራት እርዳታ ሳይደርሳቸው የሚቀሩበት አጋጣሚም የሚስተዋልበት ሁኔታ አለ እነዚህ ያው ከዚህ ከእርዳታው መቀነስ ጋር ወይም ከመቋረጥ ጋር በተያያዘ የተፈጠሩ ችግሮች ናቸው ህክምና ውሃ እና የመሳሰሉት ሌሎች የቁሳቁስ ድጋፎች ይደረጉ የነበሩ በተለያዩ ኢንተርናሽናል ድርጅቶች ድጋፍ ነው እነዚህ ቀጥታ ፈንድ ይደረጉ የነበሩ በዩኤስኤድ ነው ስለዚህ የዩኤስኤድ እርዳታ ሲቆም እነሱ ተቋማትም እንግዲህ የህክምና አገልግሎቱን የመሳሰሉ ነገር ወደ ማቆም ይሄዳሉ መድኃኒቶች አቅርቦት የለም ስለዚህ ችግሩ ከነበረው እጅግ በጣም በከፋ ሁኔታ እየሄደ ይገኛል በየካምፑ አሁን በየዕለቱ የምሰማው ነገር ሞት ዜናዎች አሉ በጣም ከፍተኛ ምሬት አለ ለምሳሌ በመቀለ
በርካታ ቁጥር ያላቸው ተፈናቃዮች ከመቀለ፣ ሰብዓካሬ እና ሌሎች መጠለያዎች ወጥተው ወደ ሰልፍ የወጡበት አጋጣሚ አለ። ሰልፉም ምናልባት ከዚህ በፊቱ ከነበሩት በጣም የተለየ አይነት ምሬት ወይም ንዴት ጭምር ያለበት ሁኔታ አለ። መንግስትም እየሰማን አይደለም፣ እየደረሰልን አይደለም፣ ወደ ቦታችን ሊመልሰን አልቻለም ብለው ያው ጥሪ ሲያቀርቡም የመንግስት አካላት ምላሽ ሲያጡ ኢቭን የፕሬዚዳንት ጽህፈት ቤት በር ጥሰው የገቡበት አጋጣሚም ታይቷል። ስለዚህ ሁኔታዎች ከቀን ወደ ቀን ወይም ከጊዜ ወደ ጊዜ በጣም እየከፋ ያለበት ሁኔታ ነው ብሎ መናገር ይቻላል። ወይዘሪት እንጉዳይ ይሄን ለመሳሰለው የተፈናቃዮች መብቶች ጥሰት ምንድን ነው መፍትሄው? እንግዲህ እንደ ኢትዮጵያ ሰብአዊ መብቶች ኮሚሽን ዋናው የመፍትሄ አቅጣጫ